ሃይ ኤቭሪዋን በዛሬ ቪዲዮ ይዤላችሁ የመጣሁት እንዴት አድርገን ኤሌክትሮኒክ ሲግኒቸር እንደምናዘጋጅ ነው። ብዙ ጊዜ ኦንላይን ስራዎችን ልንሰራ እንችላለን፣ ወይም ከተለያዩ አጋር ድርጅቶች ጋር በአካል መገናኘት የማንችልባቸውን የስምምነት ውሎች ልንፈጽም እንችላለን። በዚህ ታይም ታዲያ ሞር ፕሮፌሽናል በሆነ መልኩ ስራችንን ለመከወን ወይም የስምምነት ውል በምናደርግበት ታይም አንድና አንድ የሚያስፈልገው ኤሌክትሮኒክ ሲግኒቸር ነው። ምክንያቱም በአካል መገኘት ከባድ ስለሚሆን። ከዛ በተጨማሪ ደግሞ የተለያየ ትምህርት ተቋም ላይ ሊሆን ይችላል፣ ወይም የሆነ ሴክተር ላይ ሊሆን ይችላል። ሪሰርች ፔፐር ከሰራን በኋላ ፋይናሊ አድቫይዘራችን ፔፐራችንን አሁን ኩሊፋይ ነው ማቅረብ ትችላለህ በሚልበት ታይም፣ እንዲሁም ደግሞ ኤግዛማይነሮቻችን የእኛን ግሬድ ወይም ሪዛልት ፋይናሊ ካስቀመጡ በኋላ የሚልኩልን ፊርማቸውን በኤሌክትሮኒክ ሲግኒቸር ነው ማለት ነው። ታዲያ በዛሬ ቪዲዮ እንዴት አድርገን ኤሌክትሮኒክ ሲግኒቸር እናዘጋጃለን የሚለውን በሁለት አይነት መንገድ አሳያቸዋለሁ ማለት ነው። ለማታውቁ ቻናል ተባለው ፕሊዝ ለዚህ ቤተሰብ ደግሞ አዲስ ላይክ ሰብስክራይብ ሼር እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት ቦክስ ላይ ያስቀምጡልኝ። አሁን ቀጥታ ወደ ቪዲዮ። አሁን የሚያስፈልገን የመጀመሪያው ምንድነው ማለት ነው ባክግራውንድ ሬዘር አፕሊኬሽን ነው። ሶስቱን አፕሊኬሽን ለማውረድ የምናደርጋለን ወደ ፕላይ ስቶር እንገባለን ማለት ነው። ፕላይ ስቶር ከስልካችሁ ከገባችሁ በኋላ እዚህ ሰርቹ ጋር ምን ታደርጋላችሁ? ባክግራውንድ ሬዘር ብላችሁ ትጽፋላችሁ። እኔ እዚህ ጋር ጽፌው ስለነበረ ነው ባይ ዲፎልት የመጣው። ሶ ባክግራውንድ ሬዘር የሚለውን ከተጫናችሁ በኋላ ይችኛዋን ባክግራውንድ ሬዘር ታወርዳላችሁ። እኔ ኦልሬዲ ኢንስቶል ስላደረኩት ነው እኔ። ይችኛዋን ባክግራውንድ ታወርዳላችሁ። እሷን ካወረዳችሁ በኋላ ምን ታደርጋላችሁ? ወይ እዛው ላይ መክፈት ትችላላችሁ፣ ወይ እዚህ ጋር መታችሁ ባክግራውንድ ሬዘር የሚለውን ትጫናላችሁ። እሱን ከተጫናችሁ በኋላ ምንድነው የምታደርጉት? ይችኛዋ ፕላስ አይከኗ ያለችበት ሪሙቭ ባክግራውንድ የምትለዋን ክሊክ ታደርጋላችሁ። እሱን ክሊክ ካደረጋችሁ በኋላ የካሜራ ሳይኗ ትታያችኋለች እዚህ ጋር ሰው ይናላችሁ ካሜራ ሳረጋላችሁ ማለት ነው። የካሜራ ሳይኗን ከተጫናችሁ በኋላ እዚህ ጋር እንደምታዩት ምን አለ ማለት ነው ፊርማ አለ። በመጀመሪያ ነጭ ልሙጥ ወረቀት ላይ ፊርማችንን ማስቀመጥ ያስፈልጋል። ሰው እዚህ በኋላ ምን እናደርጋለን? ይችኛዋን ካሜራ እናነሳለታለን ማለት ነው። ኦኬ ካሜራ ካነሳንለት በኋላ ምን እናደርጋለን? ኦኬ ትሉታላችሁ። ሶ ኦኬ ያልነው ኦኬ ካልነው በኋላ አሁን ፕሮሰስ እያደረገ ነው ማለት ነው። ሪሙቭ እያደረገው ባክግራውንዱን ያ እንደምታዩት ምን አድርጎታል? ባክግራውንዱን ሪሙቭ አድርጎታል። እንደዚህ አድርጎ ከጨረሰ በኋላ ምን እናደርጋለን ማለት ነው። እዚህ ጋር እቺ የራይት ምልክቷን እንጫናለን። ራይት ምልክቷን ከተጫን በኋላ ሴቭ የሚለው ይመጣልና እዛ ሴቭ የምትለዋን እንጫናለን። ሶ አሁን ምን ሞልናል ማለት ነው ሴቭ ሆኗል ማለት ጋለሪያችን ላይ እናገኘዋለን ማለት ነው። እዛ ጋለሪ ላይ ምን እናደርጋለን? ወይ በኢሜይል ሊሆን ይችላል፣ ወይ በቴሌግራም ሊሆን ይችላል። ወደ ኮምፒውተር ዴስክቶፓችን እንልከዋለን። ወይም ደግሞ እዚሁ ላይ ስልካችሁ እችኛዋን ኮፒ አድርጋችሁ እዚሁ ስልካችሁን ዶክመንት ከፍታችሁ ወስዳችሁ ማስቀመጥ ትችላላችሁ። ሞር ግልጽ እንዲሆን ግን ወደ ኮምፒውተር በቴሌግራም እልከዋለሁ ማለት ነው። ወይ በኢሜይል ወይ በቴሌግራም በፈልጋችሁት ነገር ወደ ዴስክቶፓችሁ ትራንስፈር ካደረጋችሁ በኋላ እኔ በቴሌግራም ላይ ላኩት ይኸው እዚህ ጋር እንደምታዩት ነው ማለት ነው። ስለዚህ ምን አደርጋለሁ? አሁን ይሄን ኮፒ አደርገዋለሁ። ወይም ደግሞ እናንተ ዴስክቶፕ ላይ ሴቭ ማድረግ ትችላላችሁ፣ ወይም ከዚሁ ላይ እንዳለ ምን ማድረግ እንችላለን? ኮፒ ማድረግ እንችላለን። ኮፒ ካደረግን በኋላ ዶክመንትን ከፍትና ዶክመንቱ ጋር እንሄዳለን። ዶክመንት ጋር ከከፈትን በኋላ ከዚህ ጋር ከሆነ ፊርማውን ማስቀመጥ የፈለግነው ኮፒ ፔስት እናደርገዋለን ማለት ነው። ሶ ፔስት ስናደርገው እንደምታዩት ይሄንን ይመስላል ማለት ነው ዲጂታል ሲግኒቸራችን። ሉክ አሁን እዚህ ጋር እንደምታዩታይ በኢሜጅ መልኩ እንዳለ ስናመጣው ይሄን የሚመስለው እዚህ ጋር እንደምታዩት ማለት ነው። ኢሜጅ መልኩ ይሄን የሚመስለው ወደ ኤሌክትሮኒክ ሲግኒቸር ከቀየር ነው በኋላ ይሄ ነው። አሁን እንደምታዩት በዚህ መልኩ ዲጂታል ኤሌክትሮናችን አስገብተናል። አሁን ይሄንን ምን ማድረግ እንችላለን ማለት ነው? ሲግኒቸር የሚለው ጋር እንገባለን። ሲግኒቸር ጋር የሚለው ከገባን በኋላ ፊርማችንን እንግዲህ ፎርማል በሆነ መልኩ ለማስቀመጥ ከዚህ ጋር ሳጀስትድ ሳይነር ይላል። ፎር ኤግዛምፕል ስማችን እንድናስገባ ነው ሳጀስት ሳይነር። ለምሳሌ ቸርነት ብለው እዚህ ጋር የራሴን ስም፣ ከዚህ ጋር ታይትል ይላል። ሳጀስትድ የፈራሚው ታይትል ነው። የኔን ባይ ዲፎልት እንዳለ ይኖር ማናጀር ልበለው። ማናጀር
ኦኬ ማናጀር ልበለው እንዳለ ማናጀር ልበለው። እዚህ ጋር ኢሜል አለ፣ የፈለጋችሁት ኢሜል ማስገባት ትችላላችሁ እዚህ ጋር ማለት ነው። ከዚህ ጋር ደግሞ ሾው ሳይን ዴት ኢን ዘ ሲግኒቸር ይላል። እንዳለ መተው ትችላላችሁ ወይም ደግሞ ኢንቦክስ ማድረግ ትችላላችሁ ማለት ነው። አንቸክት ማድረግ ትችላላችሁ። ጀስት አሁን ይሄን ኦኬ ልበለው። ከዛ ኦኬ ካልኩት በኋላ ይሄኛው ፊርማ መሸን መቀመጥ ያለበት ኢንፍሮንት ኦፍ ነው አይደለ ከስሜ። ከዛ እቺኛዋን ትጫኗትና እንዳረጋላችሁ ማለት ነው። እቺ የመጨረሻዋ ላይን ኢንፍሮንት ኦፍ ቴክስት የሚለውን ታረጋላችሁ። ኢንፍሮንት ኦፍ ቴክስት የሚለው ካረጋችሁ በኋላ ከቴክስቱ በፊት እንዲቀመጥ ይዟን ትንሽ እናረግና በዚህ መልኩ እናስቀምጣታለን። ሮቴት መሆን ካለባትም ትንሽ ሮቴት እናረጋለን። በዚህ መልኩ እናስቀምጠዋለን። ስለዚህ አሁን እንደምታዩት በጣም ፎርማሉን የጠበቀ ሲግኒቸር ነው ያስቀምጥ ነው ማለት ነው። ሜቢ ምናልባት ይህ ከለሩ ፕሪንት ሲሆን አይታይም ምናምን የምንል ከሆነ ደግሞ ምን እናረጋለን? ከፊርማችሁ ጋር እንዳለ ምን ታረጋላችሁ? ደብል ክሊክ ታደርጓታላችሁ። ደብል ክሊክ ካረጋችሁ በኋላ እዚህ ጋር ከለር የሚል አለ። ስለዚህ እዚህ ጋር ከለር እናንተ እያያችሁ ማድረግ ትችላላችሁ። ፕሪንት ሲሆን ሊወጣ የሚችለውን ከለር ማድረግ ትችላላችሁ። እስኪ ለምሳሌ አሁን ይሄኛውን እናድርገው። ይሄኛው ብዙም ለውጥ የለውም ዛትማች ባለውን የሆነ ኦኬ። ዚያዘር ዋን ሜቢ ዊልትራይ እስኪ ሞክረው። ያ ዚስ ዋኒስ ይሄኛው በጣም ደማቅ ነው። ስለዚህ አሁን ይሄ ፕሪንት ሲሆንም ይወጣል ማለት ነው። ስለዚህ በዚህ መልኩ በስልካችን በዚህ መልኩ እንደዚህ ማድረግ እንችላለን ማለት ነው። ማዘጋጀት እንችላለን ማለት ነው። አሁን ደግሞ በኮምፒውተራችን እንዴት እናዘጋጃለን የሚለውን የምናይ ይሆናል ማለት ነው። የፊርማችንን ኢሜጅ ወደ ዴስክቶፓችን ከላክነው በኋላ በኢሜይል በቴሌግራም በኢሜይል በፈለግነው ነገር ከላክን በኋላ እዚሁ ዶክመንታችን ላይ እንመጣና ምን እናደርጋለን? እዚች ጋር ኢንሰርት የምትለው ጋር እንጫናለን። ኢንሰርት ላይ ከተጫን በኋላ ምን እናደርጋለን? ፒክቸርስ የሚለው ላይ እንገባለን። ፒክቸር የሚለው ላይ ከገባን በኋላ ሲግኒቸራችንን ያነሳነውን ፎቶ ያስቀመጥንበት ቦታ ጋር ከሄድን በኋላ እዚህ ጋር ምን እናደርጋለን? ኢንሰርት እናደርጋለን። ኢንሰርት ስናደርገው ፊርማችን እንደምታዩት ይህንን የሚመስለው ትንሽ ሪሳይዝ እናድርገው። ይሄን ኦኬ ሪሳይዝ ካደረግነው በኋላ ይሄን ይመስላል። አሁን ይሄን ምን ማድረግ አለብን? ክሮፕ ማድረግ አለብን። መጀመሪያ ክሮፕ ለማድረግ ዝች ጋር እንሄዳለን። እዚች ጋር እንሄድና ክሮፕ የምትለው ኦፕሽን ጋር ክሮፕ እንላለን። ክሮፕ የሚለውን ከተጫን በኋላ ይሄኛውን ድራግ እናደርግና ወደታች ፊርማችን ጫፍ እስካለበት ድረስ አሁንም ዘሴም በታችኛው ገጥም ይሄንን ድራግ እናደርጋለን። እስኪ ዝችኛው ራይት ሳይድም ሌፍት ሳይድም በተመሳሳይ ማለት ነው። ኦኬ እዚህኛው ሳይድም በተመሳሳይ ኦኬ። እንደዚህ አድርገን ከጨረስን በኋላ ዋይቱ ላይ እዚህ ጋር ዋይቱ ላይ ዝም ብለን ከርሰራችንን ኢንተር ስናደርገው እንዳለ ያጠፋዋል ማለት ነው። ፊርማችንን በዚህ መልኩ ክሮፕ ካደረግን በኋላ አሁን እንደምታዩት የሲግኒቸራችን ባክግራውንድ አለ። ይህንን ባክግራውንድ ሪሙቭ ማድረግ አለብን ማለት ነው። ይህንን ሪሙቭ ለማድረግ እናደርጋለን። ከርሰራችንን እዚች ጋር እናደርግና ደብል ክሊክ እናደርጋታለን። ደብል ክሊክ ካደረግን በኋላ እዚችኛ አጀስትመንቷ ላይ እዚች ጋር መጣና ከለር የሚለውን እንጫናለን። ከለር የሚለውን ስንጫን እዚህ ጋር ብዙ ኦፕሽኖች አሉ። እዚህ ጋር ሪከለር ላይ እንመጣና ብላክ ኤንድ ዋይት 25% የሚለውን አደረኩት። እሱን ካረኩ በኋላ ምን አደርጋለሁ? ኢንተር እለዋለሁ ማለት ነው። ኢንተር ስለው እንደምታዩት እዚህ ጋር ምን ሆኗል ማለት ነው። አሁን ባክግራውንዱ ጠፍቶልኛል ማለት ነው። በዚህ መልኩ ምን ማድረግ ይችላል? አጀስት ማድረግ ይችላል። ይህን ካደረኩ በኋላ እንግዲህ መጨረሻ የፊርማው ባክግራውንድ እንደምታዩት ነጭ ነው። የመጨረሻ ሪሙቭ ባክግራውንድ የሚቀረን ፋይናል ስቴፕ ምንድነው የሚሆነው ማለት ነው። እዚሁ ጋር ሲግኒቸሩ ላይ ደብል ክሊክ ታደረጉና ምን ታደረጋላችሁ? ሪሙቭ ባክግራውንድ ወደሚለው ትሄዳላችሁ። ሪሙቭ ባክግራውንድ ወደሚለው ሄዳችሁ እዛ ጋር ክሊክ ስታደረጉ ጃስት ሲግኒቸሩን በምን ያደርገዋል ማለት ነው። እንደምታዩት ፒንክ ከለር ነው ማለት ነው። ፒንክ ከለር ነው። ምን እናደርጋለን? እዚህ ጋር ማርክ ኤሪያስ ቱ ኪፕ የሚለው ጋር ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ ታያችኋለች ፔን አለች። እቺ በፔኗ ምን እናደርጋለን ማለት ነው። ፊድ ያደረገውን ፓርት ምን እናደርጋለን ማለት ነው። ቦልድ ለማድረግ እንሞክራለን። ማርክ ኤሪያስ ቱ ኪፕ የሚለው ጋር ክሊክ አድርጋችሁ እቺ ፔንስል የምትመስለው መጻፊያ ስትመጣላችሁ ይሄን ፊድ ያደረገውን ፓርት ምን ማድረግ ትችላላችሁ ማለት ነው። ቦልድ ማድረግ ትችላላችሁ። ዘይነዛም በኋላ ጀስት እንደቀድሞ የምናደርገዋለን እዚህ ዋይት ስፔሱ ላይ ክሊክ እናደርጋለን። ዋይት ስፔሱ ላይ ክሊክ ስናደርግ አክቹዋሊ ብዙም ቼንጅ የለውም።
ምናልባት እናንተ ጋር ሞር ቼንጅ ሊያመጣላችሁ ይችላል። ሶ ፋይናል ሲግኔቸራችን እንደዚህ ይሆናል ማለት ነው። አሁን የመጨረሻ የሚቀረን ልክ በስልካችን እንዳረግነው ሁሉ ምን መጨመር ነው ማለት ነው። ሲግኒቸር የሚለው ፓርት ላይ እንገባና ሲግኒቸር ላይን መጨመር ይሆናል ማለት ነው። ሶ እዚህ ጋር ሰጀስትድ ሳይነር ይላል። ሶ የፈራሚው ስም ይገባል ማለት ነው። ሰጀስትድ ሳይነር ይላል። እንደተለመደው እንደ ቅድም ስልካችን ላይ እንዳደረግ ነው ሜኔጀር ኦር ኤኒ ፖዚሽኑን እና እዚች ጋር ደግሞ ኢሜል እናስገባለን። ኤኒ ኢሜል ማለት ነው። ከዚህ ጋር ዴቱ እንዳለ መተው እንችላለን። እዛ ጋር ኦኬ እንላለን። ኦኬ ካልነው በኋላ ግዴታ እንግዲህ ሲግኒቸር ቅድም ፎናችን ላይ እንዳየነው ይሄኛውን በምን እናደርገዋለን? ኢንፍሮንት ኦፍ እናደርገዋለን ማለት ነው። ኢንፍሮንት ኦፍ ዘ ቴክስት እናደርገዋለን። እዚህ ላይአውት ኦፕሽኖች አሉ። ላይአውት ኦፕሽኖቹ ከገባችሁ በኋላ ሲግኒቸሩ መሆን ያለበት ኢንፍሮንት ኦፍ ቴክስት ስለሆነ እዚች ወርዳችሁ መታችሁ ኢንፍሮንት ኦፍ ቴክስት የምትለዋን ትጫናላችሁ። ኢንፍሮንት ኦፍ ቴክስት የሚለውን ከተጫናችሁ በኋላ ይችን ይዛችሁ ወደዚህ ሙቭ ታረጓታላችሁ። ሙቭ ካረጋችሁ በኋላ እንደምታይ ትንሽ ሳይዙ እየተጋነነ ስለሆነ ሪሳይዝ እናረገዋለን። ትንሽ እንደዚህ ሳይዙን እንደዚህ የምናደርገዋለን ማለት ነው። እንቀንሰዋለን ማለት ነው። ጀስት ላይክ ዚስ ያ ሰው በዚህ መልኩ ልክ ስልካችን ላይ እንደሰራ ነው ሁሉ ከዚህ ላይም በኮምፒውተራችን ከዚህ ላይ በዚህ መልኩ ማዘጋጀት እንችላለን ማለት ነው። ፋሚሊ ቪዲዮውን እንደወደዳችሁት ተስፋ አረጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ፕሊዝ ለዚህ ቤተሰብ አዲስ የሆናችሁ አሁንም ላይክ፣ ሰብስክራይብ፣ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ እላለሁ። በሌላ ታይም በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባባይ